بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وبعد يقول الله عز وجل وأقيموا الصلاة وآتوا الزكاة الله تعالى بتكبروا يقرأن أنكس اندهلال صلاة مسجدوا زكاة موطو إلال نبياتنا عليه الصلاة والسلام بخارينا مسلم بزقبت حديثاتشو الإسلام أن تشهد أن لا إله إلا الله وأن محمد رسول الله وتقيم الصلاة وتؤتي الزكاة نبياتنا عليه الصلاة والسلام بحديثاتشو سلمنا مالت كالله للا بحق من ملك بحق من جزوت عندم جيتي اللنبلو ومسكرنا محمد عليه الصلاة والسلام يا الله ملك تنيانا شبلو ومسكر وتقيم الصلاة صلاة المسجد وتؤتي الزكاة زكاة مستات كسلمنا نويلالو يا حديث ترجم زكاة ታላላቅ ከሚባሉ እንደስልምና አሉ ከሚባሉ ታላላቅ ዒባዳዎች መካከል የምትመደብ ነች ማለት ነው። ዘካ ግዴታ የሆነበት ሰው ወዲያውኑ ዘካን ከመስጠት ሳይዘናጋ ዘካ ማውጣት ግዴታ ይሆንበታል። ምክንያቱም እየተመቸው ማውጣት እየቻለ ወዲያውኑ ዘካን የሚያወጣ ከሆነ ወንጀል ላይ የወደቀ ስለሚሆን በማንኛውም የዘካ አይነት ንያ ማድረግ ግዴታ ይሆናል። ለምሳሌ هذه زكاة مال المفروضة እቺ ዘካ ግዴታ የሆነችብኝ የገንዘቤ ዘካ ነች ብሎ ለእያንዳንዱ የዘካ አይነት ንያ ማድረግ ግዴታ ይሆናል። ወይንም ደግሞ هذه زكاة بدني ይሄ ስለ አካል የማወጣው ዘካዬ ነው ብሎ በልቡ ንያ ማድረግ ግዴታ ይሆንበታል። ይህም ንያ የሚደረገው ለዘካ የሚወጣውን ገንዘብ በሚያዘጋጅበት ጊዜ ሲሆን ከፈለገ ደግሞ ዘካውን ለሚገባቸው ሰዎች በሚሰጥበትም ጊዜ ቢሆን ማድረግ ይችላል። ዘካ ግዴታ የሆነበት ሰው ወደ ዑለማዎች ዘንድ ሄዶ ወደ እውቀት ባለቤቶች ሄዶ ምን ያህል ነው ከገንዘቤ ዘካ የሚወጅብብኝ ብሎ መጠየቅ ይኖርበታል። ካወቀ በኋላ ዘካን በአግባቡ እንዲያወጣ አህካሙ ዘካት الفطر የዘካት الفطر ህግጋቶች በማንኛውም ሙስሊም ለአካለ መጠን ከደረሰ አእምሮ ጤነኛ ከሆነ ዘካት الفطርን ግዴታ ማውጣት ይኖርበታል። ስለራሱ ብቻ ሳይሆን እሱ መቀለቡ ግዴታ ስለሚሆንበት ሰው ሁሉ ሙስሊሞች ከሆኑ ዘካ ማውጣት ግዴታ ይሆንበታል። ለምሳሌ ሚስት ወይንም ደግሞ ህፃን ልጅ ከረመዳን የተወሰነን ክፍል አግኝተው ከሆነ እንደዚያውም ከረመዳን ወር በኋላ ከሚመጣው ወር ከሸዋል የተወሰነን ክፍል አግኝተው ከሆነ ስለራሱ መቀለቡ ግዴታ ስለሚሆንበትም ሰው ዘካት الفطር ማውጣት ግዴታ ይሆንበታል። ለእያንዳንዱ ሰው ሀገሩ ላይ ለምግብነት ከሚጠቀሙት የምግብ አይነት ወይንም የእህል አይነት አንድ ቁና መስጠት ግዴታ ሲሆን ስንዴ ከሆነ ግን በማንኛውም ሀገር ቢሆን አንድ ቁና መስጠት በአንድ ሰው ላይ ዘካት الفطር ግዴታ ሊሆን የሚችለው ከእዳ ካለበት ከእዳው ከሚለብሰው ልብስ ከቤቱ የተረፈ ገንዘብ ሲኖረው ነው። እንደዚሁም እሱ ከሚመገበው ምግብ መቀለብም ግዴታ ከሚሆንበት ሰዎች የሚተርፍ የሆነ ምግብ ሲኖር ነው። እንደዚሁም ለዒድ ቀን እና ከዒድ ቀን በኋላ ለሚመጣው ሌሊት በቂ የሆነ ለእርሱ የሚሆንና ለቤተሰቦቹ በሙሉ በቂ የሆነ ምግብ ሊኖረው ይገባል። ካልሆነ ዘካት الفطር ግዴታ አይሆንበትም። አንድ ቁና 4 እፍኝ ሲሆን በኪሎ ደግሞ 2 ኪሎ ከግማሽ የሚቃረብ መጠን ይኖረዋል። ዘካት الفطር የሚወጡበት ጊዜዎች በኢማሙ ሻፊዒ መዝሀብ ዘካት الفطር 5 ጊዜዎች ሲኖራት የመጀመሪያው ጊዜ ዘካት الفطርን ማውጣት የሚቻልበት ጊዜ ይሆናል። ይህም ረመዳን ጀምሮ ሲሆን ሁለተኛው ጊዜ ዘካት الفطርን መስጠቱ ግዴታ የሚሆንበት ጊዜ ነው። ይህም በረመዳን የመጨረሻ ቀን ፀሐይ ከጠለቀች በኋላ ይሆናል። ማለትም ከረመዳንም የተወሰነ ክፍል ካገኘ ይህ ሰው ከሸዋልም እንደዚያው ከረመዳን በኋላ ካለው ወርም እንደዚያው የተወሰነን ክፍል አግኝቶ ከሆነ ዘካት الفطርን ማውጣት ግዴታ ይሆንበታል። ሶስተኛውም ጊዜ ማውጣቱ የተሻለ የሚሆንበት ጊዜ ሲሆን ይህም ጊዜ የዒድ ቀን ሶላት ከመሰገዱ በፊት ይሆናል። ይሄ የተሻለ የሆነበት ምክንያት ፉቀራዎች ማለትም የተቸገሩ ሰዎች ከሶላት በኋላ በየቤቱ እየዞሩ የሰውን ደጃፍ እንዲያንኳኩ እነሱን ለመተባበር ይሆናል። አራተኛውም ጊዜ ዘካት الفطርን ማውጣት የሚጠላበት ጊዜ ሲሆን ይህም ጊዜ ሶላት ከተሰገደ በኋላ ፀሐይ ከመጥለቋ በፊት ዘካን መስጠት ነው። አምስተኛው ደግሞ ዘካት الفطርን መስጠቱ
ሐራም የሚሆንበት ጊዜ ሲሆን የዒድ ቀን ፀሐይ እስከምትጠልቅ ድረስ አለመስጠት ነው። ይህም የሚሆነው ደግሞ ሸሪዓዊ ምክንያት ሳይኖር ዘካተል ፊጥርን የዒድ ቀን ፀሐይ እስከምትጠልቅ ድረስ ባለመስጠት ነው። የዒድ ቀን ፀሐይ ከጠለቀች በኋላ ዘካተል ፊጥርን መስጠት ሐራም ይሆናል ስንል ከዚያ በኋላ ዘካተል ፊጥርን አለመስጠቱ ይሻላል ማለታችን ሳይሆን ይልቁንስ ይሄ ሰዓት ከመድረሱ በፊት ዘካተል ፊጥርን ሰተን አውጥተን መጨረስ አለብን ማለት ነው። በአቡ ሐኒፋ መዝሀብ ዘካተል ፊጥርን መስጠት ግዴታ የሚሆነው የዒድ ቀን ሌሊት ነጭ ጎህ ከቀደደ በኋላ ሲሆን ቅድም በጠቀስነው መሰረት በረመዳን መጀመሪያ ላይ አስቀድሞ መስጠት ይቻላል። የአቡ ሐኒፋ መዝሀብ ተከትሎ በብር ዘካተል ፊጥርን ማውጣት የሚፈልግ ሰው ከ300 ብር ያላነሰን ማውጣት ሲሆን ለመጠንቀቅ ሲባል ከ300 ብር ያላነሰን ማውጣት ይኖርበታል። ዘካም የሚሰጠው ለ8 ጎሳዎች ማለትም ለ8 የሰው አይነቶች ሲሆን እነዚህንም 8 የሰው አይነቶች አላሁ ተዓላ ኢነማ ሰደቃቱ ሊልፉቀራኢ ወልመሳኪን ወልዓሚሊነ ዐለይሃ ወልሙአለፈቲ ቁሉቡሁም ወፊ ሪቃቢ ወልጋሪሚነ ወፊ ሰቢልላሂ ወብኒ ሰቢል ሲል በቁርአን ጠቅሷቸዋል። አንደኛ ለድሃዎች፣ ሁለተኛ ለሚስኪኖች፣ ሶስተኛ ዘካን ለሚሰበስቡ ሰዎች፣ አራተኛ አዲስ ወደ እስልምና ገብተው በእስልምና ላይ ብዙ ላልቆዩ ሰዎች እስልምና ላይ ጽናት እንዲኖራቸው እስልምና መተጋገዝን፣ መዋደድን፣ መፋቀርን እንደሚያስተምር እነሱን ለማስረዳት ለነሱም ይሰጣል። አምስተኛ የተወሰነ የብር መጠን ካገኛችሁ ከባርነት ነፃ ትወጣላችሁ ለተባሩ ባሮች። ስድስተኛ በዕዳ ተዘፍቀው ዕዳቸውን መክፈል ላልቻሉ ሰዎች። ሰባተኛ ለአላህ ብለው ጂሃድ ለሚዋጉ ሰዎች። ስምንተኛ ወደ ፈለገበት ቦታ ለመድረስ በቂ የሆነ ገንዘብ ለሌለው መንገደኛ ብቻ እንጂ ከነዚህ ውጭ ላሉ መስጠት አይቻልም ሲል አላሁ ተዓላ በቁርአን ደምድሞታል። ማለትም መስጂድን ለመገንባት ወይንም መድረሳን ለመገንባት ወይንም ሌሎች የተለያዩ መልካም ስራዎችን ለመስራት የዘካን ገንዘብ ማውጣት የለብንም ማለት ነው። ካልሆነ የምናወጣው ዘካ ተቀባይነት አይኖረውም፣ ሐራምም ላይ የወደቅን እንሆናለን። ዘካ ግዴታ የሆነበት ሰው ዘካን በራሱ ማውጣት ማለትም ተገቢ ለሆነው ሰው መስጠት ግዴታ ይሆንበታል። ካልሆነ ደግሞ ሌላን ሰው አወክሎ ስለሱ የሚሰጥለት ታማኝ ሰው ፈልጎ ዘካን መስጠት ግዴታ ይሆንበታል። ስለ ዘካም ካነሳላል ቀር የሼክ አብዱላህ አልሀረሪ ማዕሀድ ዘካ ከወጀበባቸው ሰዎች ገንዘብን ሰብስቦ መስጠቱ ተገቢ ለሆኑት ሰዎች ለመስጠት ዝግጁ እንደሆነ ላሳውቃችሁ እወዳለሁ። ተንቢህ ማሳሰቢያ፣ ሀብታም ስለሆኑ እናትና አባት እንደዚሁም ለአካለ መጠን ስለደረሰ ልጅ እነሱን ሳናስፈቅድ ዘካ ማውጣት አንችልም። አብዛኛዎቹ ሰዎች ይህን ሸሪዓዊ ሁክም በመዘንጋት እነሱን ሳያስፈቅዱ ስለ እነርሱ ዘካ ያወጣሉ እና እኛ ይህንን ልንጠነቀቅ ይገባናል። ወልሐምዱሊላሂ ረቢል ዓለሚን።